ሰላም ጤና ይስጥልኝ ክብራትና ክብራን ውድ አድማጭ ተመልካቾቼ እንዴት ናችሁ? ሰላም ናችሁ ወይ? እስቲ አንዳንድ ነገሮችን እናውራ። ሀቅ እንድትወጣ እንሻ፣ ለሀቅ እንቁም። ማንንም ይሁን ማን የምንወደውም ይሁን የምንጠላው አካል ሀቅን ሲያድበሰብስ ቆሞ ማየት ተገቢ አይደለም። መንግስት ባጫሉ ግድያ ላይ 100% እጁ አለበት። ለዚህ ማሳያ አንዳንድ ነጥቦችን ላንሳላችሁ። የአርቲስት አጫሉ ግድያ ታማኝነት ባለው መልኩ ለምን በመንግስት ግልጽ ምርመራ አልተደረገም? ግልጽ ምርመራ አራሩጠው ለምን ቀበሩት? አራሩጠው ለምን ቀበሩት? አጫሉ ተራ ሰው አይደለም። ለምን አራሩጠው ቀበሩት? ምርመራ ከተደረገ ገዳዩ ማን ጋር እንደሚደርስ ቤተ መንግስት ውስጥ እንደሚደርስ ስለሚያውቁ አራሩጠው በቅስፈት እኮ ነው ወደ አምቦ ሲሸኙት ህዝቡ አትሸኙትም እዚሁ ይቀበራል ብሎ ሲመልስባቸው ነበር። ቢያንስ እኮ 2 ቀን 3 ቀን መቆየት ነበረበት። 3 ቀን 4 ቀን ምርመራ ማድረግ ነበረበት። ይሄን መጠየቅ አለበት። ለምን ምርመራ ማድረግ አልፈለገም መንግስት? ሁለተኛ ያጫሉ መኪና በጥይት መስታወቱ ወይም አካሉ አልተመታም። ይህ የሚያሳየው ከመኪና ውስጥ ባለሰው እንደተተኮሰበት ነው። መኪና ውስጥ የነበረችዋ ደግሞ ላምሮት ነች። ላምሮት ከማል ደግሞ የብልጽግና ፓርቲ ቀንደኛ አቀንቃኝ ቤተ መንግስት ውስጥ ቦዲጋርድ ከሆኑ ሰዎች ሰልፊ የምትነሳ የሥርዓቱ ቀንደኛ የቅርብ ሰው ነች። በክሱ አጫሉን በገደሉ ሰዎች ክስ ውስጥ ላምሮትን አልከተቷትም። ለምን ብለን መጠየቅ አለብን። ለምን ብለን መጠየቅ አለብን። የተተኮሰበት ሽጉጥ እጅግ ዘመናዊ ጥይቱ ሰውነት ውስጥ ከገባ በኋላ እዛው ፈንድቶ ሳይወጣ ቀርቷል። እዛው ከገባ በኋላ ሳይወጣ ፈንድቶ ቀርቷል። አጫሉ ላይ የተተኮሰው ጥይት በጣም እጅግ ዘመናዊ ነው። ሰውነት ውስጥ ገብቶ ሳይወጣ ነው የቀረው። እዛው ተፈንድቶ ተሳፋሪ በሚቀመጥበት በቀኝ በኩል ነው የተመታው። እንዴት ተሳፋሪዋ ወይዘሮ ላምሮትን ሳይመታ አልፎ አጫሉን መታው? እንዴት? አጫሉ የተመታው በዚህ ጋር ነው። ላምሮት የተቀመጠችው እዚህ ጋር ነው። አጫሉ የተመታው በዚህ ጋር ነው። ላምሮት የተቀመጠችው በዚህ ጋር ነው። ጥይቱ ላምሮትን ሳይመታ እንዴት አጫሉን መታው? ይጠየቅ። ስለዚህ የተወከሰችበት ከውጭ መጣ ቢባል እንኳን ከውጭ ሲመጣ አጫሉ ጋር ከመድረሱ በፊት የመኪናውን መስታወት ወይም ደግሞ የመኪናውን በሩን በስቶ መግባት አለበት። በሩን በስቶ ከገባ በኋላ ላምሮትን ይመታል። ከላምሮት በኋላ ነው አጫሉ ጋር ሊደርሰው። መንግስት ላምሮትን አሰማርቶ አጫሉን አስገድሎታል። 100% እርግጠኛ ሆኜ የምናገረው ነው። ይሄንን እውነት ለማውጣት ግድ መርማሪ ፖሊስ መሆን አይጠበቅብህም። እውነቱ ቁልጭ ብሎ እየታየ ነው። አራተኛ ለአክቲቪስት ስዩም ተሾመ በተገደለ በደቂቃዎች አጫሉ ከጃሞ ጀምሮ እየተከታተሉ ሄደው ነው ገላን ላይ የገደሉት በሚል ህዝቡን ማደናገሪያ መረጃ መስጠት ማን ሰጠው? ማን ነው የሰጠው? በቅስፈት ነው። አጫሉ በተገደለ በቅስፈት ስዩም ተሾመ ህዝቡን ለማደናገር መረጃ ሲያወጣ ነበር። ስዩም ተሾመ አብይ አህመድ ከሚከፍላቸው ፌስቡከሮች አብይ አህመድ በ10 ሺዎች ለሚቆጠሩ ፌስቡከሮች ገንዘብ ከፍሎ ህዝብን ያወናብዳሉ። ከነዛ ውስጥ ግንባር ቀደም $1000 በወር ያገኛሉ። ስዩም ተሾመ ያጫሉን ግድያ ከመሞቱ በፊት ስዩም ተሾመ ያውቅ ነበር። ዋናው ነጥብ አጫሉ የተመታው በግልጽ እየነገርኩ ነው። አጫሉ የተመታው በዚህ ጋር አይደለም። ላምሮት የተቀመጠችው በዚህ ጋር በተሳፋሪው ቦታ ገቢና በተሳፋሪው ቦታ አጫሉ እየነዳ ከአጫሉ በኩል ማን ተቀምጣለች? ላምሮት። አጫሉ የተመታው ላምሮት በተቀመጠችበት በኩል በዚህ ጋር ነው። በዚህ ጋር አይደለም የተመታው። ኦኬ
ላምሮት ካልተወከሰች ላምሮት ካልገደለችው ጥይቱ ከውጭ ከመጣ አንደኛ በሩ መመታት አለበት በሩ አልተመታም ንጹህ ነው ሁለተኛ በሩ ተመቶ ደግሞ ላምሮትን መምታት አለበት አጫሉ ጋር ከመድረሱ በፊት ባጫሉና ውጭ ተወከሰ በሚባለው ሰው ማከል በር አለ ላምሮት አለች ከዛ አጫሉ ነው በከውጭ አልተወከሰም መንግስት ሆል ብሎ ራሱ ስላቀነባበረው ግድያው ለማድበስበስ እየጣራ ነው ኦሮሞም ሆንክ ማንንም ሐቁ እንዲወጣ ጥረት ማድረግ አለበት የሰው ደም አጫሉ ግለሰብ አይደለም ባካጫሉ ሞት በኋላ የተፈጠረው ነገር ያያየን ነው ወደፊት የሚፈጠረው እናያለን አሁንም ያጫሉ ገዳዮች ቤተ መንግስት ውስጥ ነው ያሉት ህጋዊ እርምጃ ሊወሰድባቸው ይገባል አምስተኛ ቀድሞ የሚመታበትን ስስ ጎኑ ተመርጦ እንደተተከሰበት ገዳይ ስልጠና መውሰዱ ግልጽ ነው ላምሮት ስልጠና ወስዳ እንደገደለችው ግልጽ ነው ግርግር የሚቻልበት ቦታ ጉበቱ ግርግር እንዳይፈጠር ጉበቱን ነው የመቱት ባንዴ እንዲሞት ማለት ነው ጉበቱ ቦታ ላይ ተመታው ግርግር እንዳይፈጠር ጉበቱ እንዲመታ ተነግሮት እንደነበር ለገዳዩ ግልጽ ነው ምክንያቱም ባንዴ እንዲሞት ስለተፈለገ ነው ስስብሊቱ የተመታው አጫሉ ለጥቅምህ በለ ህሊና አንተታ ያጫሉ ሞት ላይ ምትቀጥፍ والله ነገ አኺራ አለ ክርስቲያን ኮንክ ነገ ትሞታለህ ሙስሊምም ኮንሽ ትሞታለህ ጥያቄ አለ ግልጽና ግልጽ አጫሉ መሬት ወርዶ አይደለም የተመታው መኪና ውስጥ ነው የተመታው መኪና ውስጥ ደግሞ ለመመታት በዚህ ጋር ከሆነ በዚህ ጋር ያለው በር መመታት አለበት በዚህ ጋር ደግሞ አልተመታም በዚህ ጋር ነው የተመታው በዚህ ጋር ሲመታም በሩ መመታት አለበት ወይም ደግሞ አጠገቡ ያለችው ላምሮት መመታት አለባት ከውጭ የተተወከሰ ከሆነ ላምሮት ነው የተገደለችው 100% መንግስት ለምን እንደሚያድበሰብሰው አብይ አህመድ ባጫሉ ግድያ 100% እጁ ስላለበት ነው ያንን ሁሉ ፓርላማ ላይ ቀርቦ የሚቃጀው የሚቀበጣጥረው ከርቀት ቢተወከስ ኖሮ ገዳይ አጫሉን ላለመሳትና እርግጠኛ ሆኖ ለመግደል በብዙ ጥይት ይገድለው ነበር ከሩቅ የሆነ ቢሆን ኖሮ ምናልባት ስጨዋለው ብሎ እርግጠኛ ስለማይሆን ባንድ ጥይት በሩቅ የተወከሰ ሰው ባንድ ጥይት እርግጠኛ ደጋግሞ ነው የሚተወከሰው አጫሉ ግን የሞተው ባንድ ጥይት ነው ጥይቱም እጅግ ዘመናዊ ነች ጥይቷ